ዋርካ ነው ግዙፍ ዋርካ ባለብዙ ታሪክ ባለብዙ ህይወት ባለብዙ ትዝታ የሀገር ባለውለታ የእድሜ የሙያ የተወዳጅነት የክብር ባለጸጋ የአይድረሲዎቹ የአንጋፋዎቹ የነጥላሁን ገሰሰ የነ አለማየሁ እሸቴ የነ አሊ ቢራ የነ ታምራት ሞላ የነ ግርማ በየነ የነ ብዙነሽ በቀለ የፈርጦቹ የብዙዎቹ የሙያ ኩያ የትዝታው ንጉስ የትዝታው ዋርካ በትዝታ ቅኝት በሐሳብ ተጉዤ ይሄው ለዚህ በቃሁ ስንቱን ነገር ይዤ ይሄው ለዚህ በቃሁ ስንቱን ነገር የጥረት የስኬት የድል አድራጊነት ተምሳሌት የ84 ዓመቱ 60 ዓመታትን በሚወደው ሙያው ያሳለፈ በ21 ዓመቱ ወደ ሙዚቃው ዓለም የገባ ለ6 ዓመታት በሊስትሮነት የሰራ በአናጺነት በቀለም ቀቢነት በወጥ ቤትነት በአስተናጋጅነት በእግር ኳስ በረኝነት ተሰማርቶ ሲጠር ሲገር ሲንደፋደፍ ልጅነቱን ያሳለፈ በጥረቱ የገዘፈ ስምና ክብርን ለማግኘት የቻለ በወጥ ቤትነት ከሚሰራበት ከአሪዞና ናይት ክለብ ተነስቶ እስከ ዓለም አቀፍ መድረክ ካርኒዲዮን ድረስ የዘለቀ ስኬታማ ጉዞን ያደረገ ከኢትዮጵያ እስከ አውሮፓ ከአውስትራሊያ እስከ አሜሪካ የናኘን ዓለም አቀፍ ዕውቅናን ያገኘ ክብርን የተቀዳጀ ከትንንሽ መድረኮች ተነስቶ እስከ 65000 ታዳሚዎች ድረስ በሚገኙበት ፖርቹጋልን በመሳሰሉ ሀገራት ላይ ስራዎቹን ያቀረበ የራሱንና የሀገሩን ስም በክብር ያስጠራ ከፍተኛ ተቀባይነትም ያገኘ ከጃፓንና ከብራዚል በስተቀር አብዛኛዎቹን የዓለማችንን ሀገራት እየዞረ ያዳረሰ እየጎበኘ የቢቢሲ ወርልድ ሚውዚክ አዋርድን ያሸነፈ የተሸለመ እነ ስቲቪ ወንደርን በሙዚቃው የማረከ ጀግናችን ስለናፈቀችኝ አይናማይቱ ይሻገር ደራ ነጋዊ ለሊቱ መድረክ ላይ አንዴ ከወጣ ደከመኝን የማያውቅ ብርቱ ነው ማይኩን ከጨበጠ ላፍታ እንኳን ሳያቋርጥ በተከታታይ ደርዘን የሚሞሉ ዘፈኖችን ያለምንም እንከንና ድካም መጫወት ለርሱ ሙዝ የመላጥ ያህል ቀላል ነው በቆየባቸው የሙዚቃ ህይወቱ በርካታ ዘመን ተሻጋሪ ስራዎችን ሰርቷል ለበርካታ አዳዲስ ድምጻውያን መፈጠር ምክንያት ሆኗል መሐሙድ አህመድ ሰዎችን የሚያከብር በቀላሉ የሚግባባ ትሁት እንዲሁም ሆደ ቡቡ ወይም የዋህ የሚባል አይነት ባህሪ ያለው ሰው ነው በዚያው ልክ ከተነሳበትም አይጣል ነው አፈር መሬት ከሚያስገባና ከአፈር ከሚደባልቅ ግልምጫ እስከ ከባድ ቡጢ የደረሰ መብረቃዊ እርምጃን ከመውሰድ የማይመለስ ኃይለኛ ነው ይሉታል የሙያ አጋሮቹና በቅርቡ የሚያውቁት ሁሉ ክቡር ዶክተር መሐሙድ አህመድ የተወለደው በሚያዝያ 30 ቀን 1933 ዓ.ም አዲስ አበባ ውስጥ መርካቶ አሜሪካን ግቢ ተብሎ በሚጠራው አካባቢ ነው በትምህርቱ ጎበዝ የሚባል ተማሪ እንዳልነበር ይነገርለታል በእግር ኳስ በረኝነት ግን አሪፍ እንደነበር ራሱ መሐሙድ ያስታውሳል ከ8ኛ ክፍል በላይም ሊዘልቅ አልቻለም ነበር እንዲህም ሊሆን የቻለው የቤተሰቡ የኑሮ ደረጃ ዝቅተኛ የሚባል ስለነበር ትኩረቱን ኑሮን ለማሸነፍ እንጂ ትምህርቱን በአግባቡ እንዲከታተል ሁኔታዎች የሚፈቅዱለት ስላልነበረ በቀረም ትምህርቱ እንዳይበረታ ምክንያት ሆኖታል በዚህ መነሻነት ነው ገና በ6 ዓመቱ ራሱንና ቤተሰቦቹን ለመርዳትና ለመደጎም በሊስትሮነት የሥራ መስክ ተሰማርቶ እንደ እድሜ ኩዮቹ ልቦርቅና ልጫወት ሳይል ለ6 ዓመታት በዚሁ ሥራ በሚያገኘው ገቢ ራሱን ከመርዳት አልፎ ለቤተሰቡ ተርፎ ከህይወት ጋር ግብ ገጥሞ ያንን አስቸጋሪ የህይወት ምዕራፍ በድል ተሻግሮ ለስኬት ሊበቃ የቻለው በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ የ3 ዓመት ልጅ እያለ ነበር የተወለደበትን አካባቢ ለቆ ከአርበኞች ትምህርት ቤት ፊት ለፊት ወደሚገኘው ግሪክ ሜዳ ወደሚባለው ሰፈር የተዛወረው የአንደኛ ደረጃ ተማሪ እያለ የማንጎራጎር ልምድ ነበረው ይበልጥ ወደ ሙዚቃ ህይወት የገባው ግን አሪዞና በሚባል ናይት ክለብ ውስጥ በወጥ ቤትነት ተቀጥሮ በሚሰራበት አጋጣሚ ነበር በዚህ ናይት ክለብ ውስጥ
ቀን ቀን በወጥ ቤትነት ማታ ማታ ደግሞ ክለብ ውስጥ በሙዚቃ መሳሪያ ተጫዋችነትና በድምጻዊነት ይሰሩ ለነበሩት ለነጥላሁን ገሰሰ፣ ለነተፈራ ካሳ፣ ለእሳቱ ተሰማ፣ ለተዘራ ኃይለ ሚካኤል፣ ለታምራት ሞላ፣ ለአባይ በለጠና በሙዚቃ መሳሪያ ተጫዋችነት ሲያገለግሉ ለነበሩት ለነሳሌ ደጋጎ ሳክስፎንና ክላርኔት፣ ሻለቃ ግርማ ሀድጎ አኮርዲዮን፣ አሰፋ ኃይሌና እስጢፋኖስ ድራመር ለነበሩት የባንዱ አባላት የመስተንግዶ ስራ እየሰራና ከብዙዎቹ ጋርም እየተግባባ ሲጠሩት አቤት እያለ እንዲህ አድርግ ሲሉት በእሽታ እየተቀበለ በዘለቀበት አጋጣሚ ነበር የመጀመሪያ መድረኩን ሊያገኝና የመጀመሪያ ማይኩን ሊጨብጥ የቻለው። በዚህ አጋጣሚ እነዚሁ የክለቡ ድምጻውያንና የክቡር ዘበኛ የሙዚቃ አባላት ለሙዚቃ ስራ ድንገት ወደ ድሬዳዋ ተነስተው እብስ ይላሉ። በዚህም ምክንያት ክለቡ ያለ ድምጻውያን በሙዚቃ መሳሪያ ተጫዋቾች ብቻ ስራዎቻቸውን ለታዳሚዎች እንዲያቀርቡ ሁኔታዎች አስገደዷቸው። ይህንን ክፍተት ያስተዋለው ማህሙድ አህመድም ቀደም ሲል በማብሰያ ቢሮ ውስጥ አድፍጦ ያጠናቸውን የእያንዳንዱን ድምጻውያን ዜማና የታመቀ የሙዚቃ ችሎታውን የሚያሳይበት እድል እንዳጋጠመው ተረዳ። ወደ ባንዱ አባላትም ሄዶ መስፈን እንደሚችልና መስፈንም እንደሚፈልግ ነገራቸው። ፈቀዱለት፣ ዘፈነ። በክለቡ ውስጥ የነበሩት የኮንጎ ዘማች ታዳሚዎችም አደነቁት፣ አጨበጨቡለት፣ አበረታቱት። ግብጻዊ የክለቡ ባለቤትም ያአላህ እንዲህ መስፈን ትችላለህ ለካ አሉት፣ አደነቁት፣ ሱፍ ገዝተው ሸለሙት። ከዚያ ቀጠለ፣ የመለሰው የለም። በዚሁ ናይት ክለብ ውስጥም እያለ ነበር ተወዳጅ የሆነችውን አላወቅሽልኝም የተሰኘችውን ስራውን ሊሰራ የቻለው። ከዚያም ከቆይታዎች በኋላ በመቶ አለቃ ግርማ ሀድጎ አማካኝነት የክቡር ዘበኛን የሙዚቃ ቡድን በ1955 ዓ.ም ተቀላቅሎ ለ11 ዓመታት ሊያገለግል ችሏል። ከ11 ዓመታት ግልጋሎት በኋላ ክቡር ዘበኛን ለቆ ራስ ሆቴል ወደሚገኘው አይቤክስ ባንድ ሊገባ ቻለ። የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ። ይህንንም እንዲያደርግ ያስገደደው በክቡር ዘበኛ እያለ ይከፈለው የነበረው ወራዊ ደሞዝ ራሱን ለማሻሻልና ቤተሰቦቹን ለመደጎም በቂ ስላልነበረ እዚህ ውሳኔ ላይ ሊደርስ የቻለው። እንዲህ እንዲያ እያለ የጥበብ ግስጋሴውን የቀጠለው ማህሙድ አህመድ ዛሬ ለደረሰበት ከፍተኛ ደረጃ የሙያ አጋሮቹ የነበሩት ድምጻውያን በተለይም ያንጋፋው ድምጻዊ ጥላሁን ገሰሰ አስተዋጽኦ ከፍተኛ ድርሻ እንዳለው በተደጋጋሚ ሲናገር ይደመጣል። ገርቶኛል፣ ቃኝቶኛል ይላል። አንዴ ይላል ማህሙድ ትውስታውን ሲገልጽ፣ አንዴ ስቀን ተጫውተናል የሚለውን ዘፈኔን በመኮንኖች ክበብ መድረክ ላይ ወጥቼ ስጫወት ከዚህ በፊት መድረክ ላይ አንጸባርቄ በማላውቀው አይነት ሁኔታ አፌን አጣምሜ ስዘፍን ቆየሁና ልክ ሙዚቃውን ጨርሼ ወደ ባክስቴጅ መጋረጃ ከፍቼ ጥልቅ ስል በድርጊቴ አንጀቱ አሮ የነበረው ጥላሁን ገሰሰ በጥፊ ነበር የተቀበለኝ። እኔም ተደናገጥኩ። ምን ነው ምን አጠፋው ስል ጠየቅኩት። ከየት ያመጣው ስልጣኔ ነው? መዘነጡ ነው? ሁለተኛ እንዳይለመድህ ብሎ የእውነተኛ ጓደኝነቱን ኃላፊነት የተወጣና ያስተማረኝ ወንድሜ ነው ሲል ይገልጸዋል ጥላሁን ገሰሰን። ተው ልመድ ገላዬ ገላዬ ተው ልመድ ገላዬ ተው ልመድ ገላዬ ትቶ ሄደን ሰው ገላዬ። በሙዚቃ ህይወቱ ብዙ ውጣ ውረዶችን አልፏል። ቢሆንም ግን ከስኬትና ከውጤታማነት ግን ያገደው አንዳችም ኃይል አልነበረም። በርካታ ስራዎችንና በርካታ ድሎችን ተቀዳጅቷል። እስከዛሬ የሰራቸውን የሙዚቃ ስራዎች በውል ይህን ያህል ናቸው ብሎ ቁጥራቸውን መናገር ያስቸግራል። ከ1960ዎቹ ጀምሮ እስከዛሬ በመቶዎች የሚቆጠሩ ሙዚቃዎችን ሰርቶ ለህዝብ አበርክቷል። ሀገር ወዳድ ነው። በሀገሩ ጉዳይ ላይ የሰራቸው ስራዎቹ በእጅጉ የተለዩ ናቸው። እያበላሽ እያጠጣሽ አሳደግሽ በእናትነት እያለበስሽ አስተማርሽ።
ትዝታን ሲጫወት ደግሞ ፍጹም ልዩ አድርጎ ነው። ከሴት ድምፃውያን በዛወርቅ አስፋው ካልን ከወንድ ድምፃውያን ደግሞ መሐሙድ አህመድ እንላለን። ትዝታን ሲጫወት የቆዳዬ ጸጉር ይቆማል ይላል መሐሙድ። ምን የእርሱ ብቻ! መሐሙድ ትዝታን ሲጫወት ጸጉሩ የማይቆም አድማጭ ይኖር ይሆን? እኔ እንጃ፣ እጠራጠራለሁ። በ1960ዎቹ በአሊ ካይፋ አሳታሚነት የሸክላ ስራዎችን ሰርቷል። በድራሲ የሸዋ ልዑል መንግስቱና በሸረፈዲን ሙሳ አማካኝነት እነ መቼ ነው፣ አታውሩልኝ ሌላ፣ እነ ባክሽ ታሪቅኝን የመሳሰሉ ምርጥ ስራዎችን ሰርቶ አበርክቷል። ከአይቤክስ ባንድ ጋርም በ1972 ዓ.ም እንቺ ልቤ እኮ ነው የተሰኘውን የመጀመሪያ አልበሙን በአቶ አሊ አብደላ ወይም የታንጎ ሙዚቃ ቤት ባለቤት በአቶ አማሃ ሸቴ እንዲሁም በፊሊፕስ አሳታሚነት አማካኝነት ለህዝብ አበርክቷል። የራሱም ሙዚቃ ቤት ነበረው። ይህ ሙዚቃ ቤቱም ባለብዙ ትዝታ ባለብዙ ታሪክ ሊሆን የቻለ ነው። ፒያሳ መሐሙድ ጋር ጠብቅኝ የተባለ የመቃጠሪያ ልዩ ቦታም ለመሆን የበቃ ነው። አረ መጽሐፍም ታትሟል በዚህ ርዕስ ፒያሳ መሐሙድ ጋር ጠብቅኝ። እንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት